ሰላም የዩቲዩብ ተከታታዮቼ እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ፍቾቻቸው ወስዳችኋለሁኝ። በህልም ጫት መቃም እና ሲጋራ ማጨስ ፈተና ነው የሚያመላክተው። መከራ ሊመጣ ፈተና ሊመጣ እንደሆነ ወደ ህይወታችን የሚያመላክት ነው። ሁለቱንም ነገሮች ስንጠቀም ካለምን ማለት ነው። በህልም ድልድይን ሲሻገር ያለመ ሰው መጪ ጥሩ ነገር በህይወቱ እንዳለ ከሆነ ጥሩ ያልሆነ ነገር ወደ ጥሩ ነገር እንደሚለወጥ ህይወቱ የሚያመላክተው ነው እና ወደ ተሻለ ነገር እያመራ ህይወቱ እንደሆነ መልካም ነገር ከፊቱ ሊመጣ እንደሆነ ስኬትም ምን መልካም ነገሮች በአጠቃላይ ሊመጡ እንደሆነ ከሆነ ነገር ማለፍ መሻገርን የሚያመላክት ነው። ወደ ጥሩ ነገር መሻገርን ተሻግሮ ከጨረሰ ማለት ነው እና እድልን ጥሩ ወደ መልካም የሆነ የህይወት ጉዞ መሄድን ነው የሚያመላክተው እና ቆንጆ ነው ሲሻገር የሰው ድልድይ። አንድ ሰው በህልሙ ኬክ ለስላሳ ሲሰጠው እና ሲበላ ሲጠጣ ካለመ ጣፋጭ ነገር ሲሳይ ማግኘትን ስለሆነ የሚያመላክተው ጥሩ ነገር ሊያገኝ እንደሆነ ሲሳይ ሊያገኝ እንደሆነ የሚያመላክተው ነው። አንድ ሰው በህልሙ የቆሸሸ ብርድ ልብስ ወይም አንሶላ ወይም ትራስ ካለመ የሆነ ችግር ሊመጣ እንደሆነ በህይወቱ የሚያመላክተው ነው እና ደግሞ ቆሻሻ ኃጢአትን ነው የሚያመላክተው። ያው ብርድ ልብስ ጸጋ ስለሆነ የቆሸሸ ነገር ሲሆን ግን ጥሩ አይደለም። አንድ ሰው በህልሙ ልብሱን አውልቆ ሰው እያየው ማለት ነው ልብሱን አውልቆ ራሱን ካለመ የሆነ ከሰዎች የደበቀው ነገር ወይም ደግሞ ሚስጥር አድርጎ የትት የነበረው ነገር ገሃድ እንደሚወጣ የሚያመላክት ነው። ውርደትንም ያመላክታል። አንድ ሰው በህልሙ ክፍት መቃብርን ካለመ ክፍት መቃብር ሞትን ያመላክታል። አንድ ሰው ደግሞ ፈረስ ነጭ ፈረስን ሲጋልብ ካለመ ሲሳይ ነው፣ ጸጋ ነው ፈረስ ያመላክታል። አንድ ሰው በህልሙ ብዙ ዝንቦች ወረው ካለመ የእቅድ አለመሳካት ነው የሚያመላክተው። በመጥፎ ስራ መጸጸትንም ያመላክታል። ብሩህ የሆነ ደመናን አንድ ሰው በህልሙ ካለመ መጪ አስደሳች ነገር በህይወቱ እንዳለ የሚያመላክተው ነው። አንድ ሰው በህልሙ ምንጣፍ እየጠቀለለ ካለመ ባለበት የህይወት ጉዞ ደስተኛ እንደሆነ ምንም አይነት ለውጥ እንደማይፈልግ በህይወቱ እና ባለበት ነገር ደስተኛ እንደሆነ የሚያመላክተው ነው። አንድ ሰው በህልሙ ከረሜላ ከሰው ሲቀበል ካለመ ከፍተኛ ጭንቀት ውስጥ እንደሚገባ የሚያመላክተው ነው። ሳህንን ሲያጥብ ያለመ ሰው የቆሸሸ ሳህንን ሲያጥብ ያለመ ሰው መፍትሄ ላገኝ የነበረ ችግር መልሶ ወደዛው ወደ ችግር እያመራ እንደሆነ የሚያመላክተው ነው። ያው መጸለይ ነው። አንድ ሰው ሳህን ሲሰበርበት ካለመ ከማያውቀው ሰው ጋር ችግር ውስጥ ሊገባ እንደሆነ የሚያመላክተው ነው። ግጭት ውስጥ ሊገባ እንደሆነ። ስጋ ሲከትፍ ያለመ ሰው ጥሬ ስጋ ማለት ነው ያለ አግባብ የሰውን ስም ማንሳትን ማማትን የሚያመላክተው ነው። ስለዚህ ከዛ ነገር መቆጠብ ይኖርበታል ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኗት አዳዲስ ሲወጣ እንዲደርሳችሁ። ቪዲዮውን ግን ሲጀምሩ ላይክ አድርጋችሁ ጀምሩ። ለዛሬ ይሄን ይመስላል። በሌላ ህልሞችና ፍቾቻቸው እስከምንገናኝ መልካም ጊዜ